ኢራን በ18 ቀናት ውስጥ የትኞቹ ከፍተኛ አመራሮቿ ተገደሉባት? የካቲት 21 በርካታ የኢራን አመራሮች የተገደሉት ጦርነቱ በተጀመረበት ቅዳሜ ዕለት በተፈጸሙ ጥቃቶች ነው። የካቲት 21 2018 ዓ.ም በተፈጸሙ ጥቃቶች ከተገደሉት አመራሮች መካከል እነዚህ ይገኙበታል። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ፣ የመከላከያ ምክር ቤት ጸሐፊና የጠቅላይ መሪው የደህንነት አማካሪ አሊ ሻምኻኒ፣ የኢስላማዊ አብዮታዊ ዘብ ዋና አዛዥ መሐመድ ባክቡር፣ የመከላከያ ሚኒስተር አዚዝ ናስርዛዴህ፣ የጦር ኃይሎች ኢታማዦር ሹም አብዱራሂም ሙሳቪ፣ የጦር ኃይሎች ጠቅላይ አዛዥ ጽሕፈት ቤት ኃላፊ ብርጋዴር ጀነራል መሐመድ ሺራዚ፣ የጦር ኃይሎች የስለላ ምክትል ኃላፊ ብርጋዴር ጀነራል ሳላህ አሳዲ፣ የጦር ኃይሎች የሎጂስቲክ እና ድጋፍ ምክትል ኃላፊ ሜጀር ጀነራል ሞህሴን ዳሬህባጊ፣ የጠቅላይ አዛዥ ቢሮ ምክትል ኃላፊ ብርጋዴር ጀነራል አክባር ኢብራሂም ዛዴህ፣ የጦር ኃይሎች የሎጂስቲክ መምሪያ ኃላፊ ብርጋዴር ጀነራል ሐሰን አሊ ታጂክ። የካቲት 24 የአሜሪካዊ ዜና ምንጭ አክሲዮን ያጠናከረው ዘገባ እንደሚያሳየው እስራኤል በመጀመሪያው ቀን ጥቃት የተገደሉትን የመከላከያ ሚኒስተር ተክተው የተሾሙትን ሰይድ ማጂድ ኢብን ኢረዛ ኃላፊነቱን በተረከቡ በሁለተኛው ቀን መግደሏን ገልጻለች። በዚሁ ቀን የኢራን ኢስላማዊ አብዮታዊ ዘብ ልዩ ኃይል የሆነው ኩድስ ከፍተኛ አባል የሆኑት ረዛ አዛኢ በሊባኖስ ዋና ከተማ በቤይሩት ውስጥ በተዘነዘረ ጥቃት መገደላቸውንም እስራኤል አስታውቃለች። የካቲት 29 የእስራኤል መከላከያ ሰራዊት እሁድ የካቲት 29 ባወጣው መረጃ በቤይሩት ሆቴል ውስጥ በፈጸመው ጥቃት ስብሰባ ላይ የነበሩት የአብዮታዊ ዘቡ 5 አዛዦችን መግደሏን አስታውቋል። እንደ እስራኤል ጦር ገለጻ ከተገደሉት መካከል የሆኑት አሊሬዛ ቢአዛር እና አህመድ ራሱሊ ከፍተኛ የስለላ አመራሮች ናቸው። ሊባኖስ ውስጥ ለሚገኙ የኢራን መንግስት ተቀጽላ ኃይሎች ገንዘብ የማስተላለፍ ኃላፊነት ነበራቸው ያላቸውን ማጂድ ሐሳኒንም ከተገደሉት መካከል ተጠቅሰዋል። የኩድስ ኃይል አባላት ናቸው የተባሉት ሁሴን አህመድሉ እና አቡ መሐመድ አሊም ተገድለዋል ተብሏል። በተባበሩት መንግስታት የኢራን አምባሳደር በበኩላቸው በቤይሩቱ ራማዳ ሆቴል ላይ በተፈጸመው ጥቃት የተገደሉት 4 ዲፕሎማቶች መሆናቸውን በመግለጽ ለተመድ ዋና ጸሐፊ ደብዳቤ መላካቸውን የኢራኑ ታስኒም የዜና ወኪል ዘግቧል። መጋቢት 3 የእስራኤል መከላከያ ሰራዊት በዚህ ዕለት ባወጣው መግለጫ ቤይሩት በሚገኘው ኢዝቦህ ውስጥ የኢራን አብዮታዊ ዘብ የሚሳኤል ክፍል የኦፕሬሽን አዛዥ እንደሆኑ የገለጻቸው አቡዳር መሐመዲን መግደሉን አስታውቋል። ወታደራዊ አዛዡ እስራኤል በመስከረም 2017 ዓ.ም በፈጸመችው ጥቃት ጉዳት የደረሰበትን ኢዝቦላህን የሚሳኤል ፕሮግራም መልሶ በማደራጀት ረገድ ቁልፍ ሚና እንደነበረው ተገልጿል። መጋቢት 8 እስራኤል ከመጀመሪያው ዙር ጥቃት በኋላ ከፍተኛ ኃላፊነት ላይ ያለን የኢራንን ከፍተኛ ደህንነት አመራር የገደለችው በዚህ ቀን ነው። የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ በእስራኤል ጥቃት ተገድለዋል። ከዚህ ቀደም ለ12 ዓመታት የኢራን ፓርላማ አፈ ጉባኤ ሆነው ጭምር ያገለገሉት ላሪጃኒ የተገደሉት ከልጃቸው ጋር በተደበቁበት አፓርትመንት ላይ በተፈጸመ ጥቃት እንደሆነም ተዘግቧል። በተጨማሪም ባሲጅ የተባለው አብዮታዊ ዘቡ ጠባቂ ኃይል አዛዥ የሆኑት ጎላም ሬዛ ሶሊማኒ በእስራኤል ጥቃት ተገድለዋል። ኢራን የደህንነትና ወታደራዊ አመራሮቹን ግድያ እንደምትበቀልም ዝታለች። መጋቢት 9 እስራኤል በዚህ ዕለት ምሽት በፈጸመችው ጥቃት የኢራን የደህንነት ሚኒስትር ኢስማኤል ሃቲብን መግደሏን የመከላከያ ሚኒስትሩ ኢዝራኤል ካትስ ተናግረዋል። የእስራኤል የመከላከያ ሚኒስትር ባወጡት መግለጫ መጋቢት 9 ምሽት የኢራን የደህንነት ሚኒስትር ሃቲባ ተወግዷል ብለዋል።
ኢራን የስለላ ኃላፊው ስለመገደላቸው እስካሁን ማረጋገጫ አልሰጠችም። የደህንነት ሚኒስትሩ ኢስማኤል ሀቲብ መገደላቸው ከተረጋገጠ በ24 ሰዓት ውስጥ በእስራኤል የተገደሉ ሶስተኛው ከፍተኛ የኢራን የደህንነት ሹም ያደርጋቸዋል። የእስራኤል ባለስልጣናት የኢራንን ከፍተኛ ፖለቲካዊና ወታደራዊ አመራሮችን ኢላማ ማድረጋቸውን እንደሚቀጥሉ የተናገሩ በመሆናቸው የሰለባዎቹ ቁጥር አሁንም ባለበት ላይቆም ይችላል። የቀድሞ የሞሳድ ባለስልጣን የኢራን ጠቅላይ መሪ እንዴት ኢላማ ሊሆኑ እንደቻሉ ይናገራሉ። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አሊ አህማኒ በአሜሪካና በእስራኤል የጋራ ጥቃት ከተገደሉ በኋላ መሪውና የሀገሪቱ ከፍተኛ ወታደራዊና ፖለቲካዊ ባለስልጣናት የት እንዳሉ እንዴት መለየት እንደተቻለና እየተካሄደ ያለው ጦርነት መቋጫ ምን ሊሆን እንደሚችል ምላሽ ያላገኙ ጥያቄዎች ሆነው ሰንብተዋል። የቀድሞ የእስራኤል የስለላ ድርጅት ሞሳድ ከፍተኛ ባለስልጣን የነበሩት ራሚ ኢግራ ለቢቢሲ እንደተናገሩት የሳይበር ቴክኖሎጂዎችና ዲጂታል መሳሪያዎች በስለላ ስራ ውስጥ ወሳኝ ሚናን ይጫወታሉ። በአሜሪካና በእስራኤል የጋራ ዘመቻ የኢራን ጠቅላይ መሪ አያቶላህ አሊ ሀሜኒን በመግደል የጀመረው ጦርነት በየቀኑ አዳዲስ ገጽታዎችን እየያዘ መስፋፋቱን ቀጥሏል። ዓለምን እየሳበ የመጣው ጦርነት መነሻ የሆነው የመጀመሪያው ዕለት ክስተትን በተመለከተ ግልጽ የሆነ መረጃ አልወጣም። አሜሪካና እስራኤል የኢስላማዊ ሪፐብሊክ ጠቅላይ መሪ የት እንደሚገኙ እንዴት እንደታወቀ እንዲሁም እስራኤል በዚህ ጦርነት ውስጥ ምን ማሳካት እንደምትፈልግና እቅዷን ለማሳካት እስከምን ድረስ ልትሄድ እንደምትችል ማወቅ የበርካቶች ፍላጎት ነው። በእስራኤል ቴል አቪቭ የቢቢሲው ዘጋቢ ካስራ ናጂ እነዚህን ጥያቄዎች በማንሳት የእስራኤል የመረጃ እና የስለላ ድርጅት በሆነው በሞሳድ የቀድሞ ከፍተኛ ባለስልጣን ለነበሩት ራሚ ኢግራን ጠይቋል። የቴክኖሎጂ ሚና በመረጃ አሰባሰብ ውስጥ የቀድሞ የሞሳድ ባልደረባ እንደሚሉት ባለንበት ዓለም ውስጥ የተራቀቁ ቴክኖሎጂዎች የስለላ ድርጅት ከፍተኛ መጠን ያለው መረጃ እንዲሰበስብ ያስችላል። ከነዚህም መካከል ግለሰቦች ሙሉ በሙሉ የግላቸው እንደሆኑ የሚቆጥሯቸውን ሚስጥራዊ መረጃዎችን ሳይቀር ማግኘት የሚቻልበት እድል መፈጠሩንም ይጠቅሳሉ። ዛሬ ማንም ሰው መረጃ ለመሰብሰብም የሆኑ ነገሮችን ለመፈጸም ምንም ማድረግ አያስፈልገውም ይላሉ ራሚ ኢግራ። የስለላ ተቋማት የሞባይል ስልኮችን በመጥለፍ በተለያዩ ቦታዎች ድምጽ ማዳመጥ እና በብዙ አጋጣሚዎችን ምስሎችን ማንሳት ይችላሉ። የስለላ መረጃ አሰባሰብ አሁን በበይነ መረብ መሳሪያዎች እና በተራቀቁ ቴክኖሎጂዎች ላይ በእጅጉ የተመሰረተ ነው። የቀድሞ የስለላ ባለስልጣን እንደሚሉት የኢራን ዋና ከተማ ቴህራንን በመሰሉ ከተማ ውስጥ የካሜራዎች እና የዲጂታል መሳሪያዎች ኔትወርክ ማግኘት የሚያዳግት ነገር አይደለም። ነገር ግን አንዳንድ ጉዳዮች ለራሚ ኢግራ ጭምር እንቆቅልሽ ናቸው። እሳቸው እንደሚሉት የእስራኤል ጠቅላይ ሚኒስትር እንዳዩት የተናገሩት የአያቶላህ አሊ ሀሜኒ አስክሬን ምስል እንዴት እንደተገኘ አሁንም ግልጽ አይደለም። ይህ ምስል የተገኘው በሳይበር ኦፕሬሽን ወይም አንድ በስፍራው ከነበረ የሰው ምንጭ በኩል ሊሆን ይችላል በማለት በዘመናዊ ቴክኖሎጂ አማካኝነት ከሚገኘው መረጃ ባሻገር በሰውም የሚሰበሰብ መረጃም ወሳኝ መሆኑን አክለዋል። በተጨማሪም የኢራኑ ጠቅላይ መሪ ጥቃቱ በተፈጸመበት ወቅት ለምን ቤታቸው ውስጥ እንደነበሩ ግልጽ እንዳልሆነ ተናግረዋል። ምናልባት አያቶላህ ሀሜኒ ደህንነታቸው አስተማማኝ እንደሆነ ያጋጠማቸው አይነት ጥቃት ኢላማ እንደማይሆኑ አስበው ሊሆን ይችላል ሲሉም ግምታቸውን ያስቀምጣሉ። የጦርነቱ ግቦች ምን ሊሆኑ ይችላሉ? የቀድሞ የሞሳድ ባለስልጣን ራሚ ኢግራ አሁን እየተካሄደ ያለው ጦርነት ግቦች ላይ ያላቸውን ግምት ያስቀምጣሉ። አሜሪካና እስራኤል በኢራን ውስጥ የአገዛዝ ለውጥ ማምጣት ቀዳሚ ግባቸው እንደሆነ በተደጋጋሚ ሲናገሩ ቆይተዋል። ለዚህ ደግሞ የተወሰኑ ሁኔታዎች ሲሟሉ ብቻ ነው ብለው እንደሚያምኑም አክለዋል። በኢራን ውስጥ ስር ነቀል ለውጥ እንዲመጣ 3 ነገሮች አስፈላጊ ናቸው ይላሉ። እነዚህም ሰፊ ህዝባዊ ንቅናቄ፣ መንግስትን በጦር መሳሪያ የመጋፈጥ አቅምና
ይህንን የሚመራ ግልጽ አመራር መኖር ናቸው። ነገር ግን ራሚ እንደሚሉት እነዚህ ለለውጥ ወሳኝ የሆኑ ነገሮች በአሁኑ ጊዜ በኢራን ውስጥ እንደሌሉ ይናገራሉ። የቀድሞ የሞሳድ ባለስልጣን እንደተናገሩት በኢራን ውስጥ የፖለቲካ ለውጥ የሚመጣ ከሆነ በረጅም እና ቀስ በቀስ የሚከናወን ሂደት ሊሆን ይችላል። በተጨማሪም የዚህ ጦርነት ግቦች ውስን ሊሆኑ እንደሚችሉና ለዚህ አስፈላጊው ነገር ደግሞ የአሜሪካ መንግስት ግቦቹን ማሳካት መቻሉን መቼ እንደሚገልጽ ማወቁ ላይ ነው ይላሉ። ራሚ ግራ የእስራኤል ጠቅላይ ሚኒስትር በኢራን ውስጥ የሚደረጉ እንቅስቃሴዎች እንዲፋጠኑ ቢፈልጉም እንዲህ ያለ ሁኔታ እውን እንዲሆኑ ብዙ ምክንያቶች ያስፈልጋሉ። በዚህ ጦርነት የአሜሪካ ወታደሮች ላይ የሚደርስባቸው ጉዳት ከጨመረ ጦርነቱን ለማስቆም በአሜሪካ ውስጥ የሚኖረው የሀገር ውስጥ ግፊት ሊጨምር እንደሚችልም አክለዋል።